ታችስ? አይ አልተወሰኩም እሱ ጋር። አይ ምን ነው በጣም አዝናሃል ዛሬ ጭንቅላትን ተደግፈህ። አይ ሚስጥር ስትይዣለሽ አይፈስም? አይፈስም። በጣም ነው የሚይዘው ሚስጥር። እውነት እውነት። እና ስንት አመቴ ነው ልሽ? አሁን 28 አውቄ ነው ቅድም 24 ያልኩ። ልጅም አለኝ። በላይፍሽ ግን ደስተኛ ነሽ? በጣም። አይ ጥሩ ጥሩ። የት አካባቢ ነው የምትኖሪው? አሁን ወደ ሰሚት አካባቢ። ሰሚት ብቻሽን? አይከብድም ላይፍ? አይ ጥሩ ነው እግዚአብሔር ይመስገን። የገቢ ምንጭሽ ምንድን ነው? ስራ እሰራለሁ። ምን አይነት ስራ አለኝ? እዚህ ሊከር ቤት አለኝ። ሊከር። እሺ ለምንድን ነው ዴት ለምን አናደርግም? አይናንቺ ዝም ብሎ እንደዚህ ይደረጋል እንዴ? ሴክስ እኮ አይደለም ያልኩሽ። አይደለም ዝም ብሎ ማለት ዴት ስትል እንዴ ዝም ብለሽ አፍሽን ተበሳሻል? አፍ መበሳት ይቀላል ወይስ ዴት ማድረግ? በእናትህ ኮመንቱን አጥፋው። ምንድን ነው የሚል ሹገር ማሚና ታፈናት ይላል ከስር። ኮሜንት እኮ ጠፍቶ ነበር እኮ ተሻሽሏል ብዬ እኮ እንትን ያደረኩት እኮ። ሹገር ማሚናት አይደለሽም? እንዴት ነው? ምን አይነት ነው ሹገር ማሚ የሚባል አልገባኝም። ያው ሲያምርሽ ትከፍያለሽ፣ ትደካያለሽ። እንደዛ አይደለሁም። ሲያምርሽ ምንድን የምታደርጊው ታዲያ? አሁን ብዙ ውጥረት ላይ ስላለው እንደዛ ብዙ ማለት የሚያምርክ እኮ ጥሩ ላይ ስትሆን ደስተኛ ስትሆን አለ። የስንት አመት ልጅ ነው ያለሽ? 7 አመት። ትልቅ ነው። በ21 አመትሽ ማን የወለድሽው? በስንት? በ21 አመትሽ? በ21 አመት። እና አሁን በቋሚነት እዚህ ነው የምትኖሩ? እዚህ ነው የምኖረው። እና እንዴት ነው ሊከር ስቶርሽ? አሪፍ እየሄደ ነው? እግዚአብሔር ይመስገን አሪፍ። አይ ጥሩ ነው። ራስሽን ፋይናንሻል ያቋቁመሻል። አይ ጥሩ። እና ከልጅሽ ጋር ብቻ ነው የምትኖሪው? ከባልሽ ጋር በምን ተለያያችሁ? እዚህ ጋር የሚወራ ነገር አይደለም እሱ። የት ላውራሽ ታዲያ? ኢንቦክስ። ዴቱ ላይ ለምንድን ነው ዴት? እኔ ልውጣ በቃ። አንተም ቢሾተኝስ? አይ ለምንድን ነበር የገባሽው? ዝም ብዬ ሳቁ ነበር ከስር ሆኜና ድንገት ገባ። ስልክልህ ተቀበልከኝና ገባ እኮ። ችግር የለውም እኮ አሁን ብትቆይ። አይ በቃ አንተም ዘና ትንሽ ስራ አለ። አሁን እኮ በቃ ሶሻል ሚዲያ ላይ የሰይዶን ካያችሁ በኋላ ሁሉም ቲክቶከር እንደዛ እየመሰላችሁ ነው። በቃ ማንም የሚያከብረን ጠፋ እኮ። ማን ነው ሰይዶ? አላወኩትም። የስራ ሚስት ሰይዶ። እኔማ ራሴን አውጥቼ ላሳይ ነው። አንድ ትንጥዬ ሚጢጥዬ እቃ ያለው ቲክቶከር አለ። ሰይዶ ነው እንዴ? ስሙ አይቼዋለሁ። እንደዛ እየመሰላቸው ሰው ሁሉ ምንድን ነበረ? በቃ እሺ። ስለዚህ ምንድን ነው ከስር ሆኛ ያለው ትንሽ ስራ እየሰራሁ ስለሆነ ከስር ሆኛ ያለው ነው። ከስር ሆኛ ብር ልካለው ነው። ተናደር። ጻፊልኝ ቦክስ ላይ ስልክሽ።